በቃ ደህና ሆኗል። ደህና ነው። አሁን እንትን ብሎታል። ቁጭ በል እሺ። እሱ ሲመጣ አሁን ወጣ ሽንት ቤት ገብቶ ነው። እንዴት ነው? እንዴት ነው? ምን አለ ዶክተር? ያለው ነገር አለ? አዲስ ነገር አለ? ትንሽ ጭንቀት ነው። ጭንቀት ነው። ጭንቀት ነው። ጭንቀት ነው። ተይ ብላት እምቢ ብላኛለች። ተይ እንዲህ ያለ ነገር ያጋጥማል። ጭንቀት ነው ይሄ። እንዴ ቡራ ከረዩ ትላለች። ይሄ እንዲህ አይነት ነገር ያጋጥማል። ሌላም ነገር እኮ ሊሆን አይደለም። ብሩክ ሌላ ምንም ችግር የለበትም። ምንም ችግር የለበትም። ስለ ብሩክ ጠንቅቄ አውቃለሁ። እኔ አውቀዋለሁ። አንዴ አውቀዋለሁ። ተመለሽ እየሻለሁ ተመለሽ። በቃ ነገሮችን የሆነ አለ አይደል እንትን ትያለሽ። ጥሩ አይደለም። ጋሽ እኔ እኮ እንደዚህ እንዲሆን ፈልጌ አይደለም። በቃ እኔ የሆነው ነገር አሁን ብሩክ ወደ ሽንት ቤት ሄዷል። ብሩክ የለም አይደለም። ተመለሽ እየሻለሁ። በእሱ አጠገብ እንዲህ ያለ ነገር አልናገርም። ተመለሽ። አሁን እሱ ለማጽናናት እንጂ እሱ አይምሮ ለማደስ እንጂ አሁን ብዙ ውዥንብር ልፈጥር አይደለም። እኔ ተመለሽ እየሻለሁ። አሁን በቃ ምን ላድርግ? እሺ ጋሽ እንዴት ነው የምመለሰው? ብዙ ነገሮች እኔ ደህና በመሆኑ እግዚአብሔር ይመስገን። ግን ደግሞ ብዙ ነገሮች ያልተስተካከሉ ነገሮች አሉ አይደለ? የምታስተካክለው ከብሩክ ጋር አይደለም፣ ከሰው ጋር ከኔ ጋር አይደለም የምታስተካክለው ከኔ። ይሄው ብሩክ እሺ እንዲህ ያለ ደረጃ ደረሰን ነው ሰው አይደለም። እኔም እኮ ከዚህ በፊት በብዙ ጭንቀቶች ማለት ብዙ ነገር እኮ ሆኛለሁ። ታውቃለህ አይደል እንዴ ጋሽዬ? አንተንም ስንት ነገር እንዳስጨነቅኩ ለኔ ብለህ ስንት ነገር እንደሆንክ አውቃለሁ።